ለማስተርስም ለፒኤችዲም ለሪሰርች ስቱደንት መምጣት የምትፈልጉ ሰዎች ኦክቶበር እንግዲህ 6 ወር ነው የቀረው። ስለዚህ 6 ወር ሜይ እና ጁን ኢዝ ዘ ራይት ታይም ሱፐርቫይዘር ኮንታክት ለማድረግ ማለት ነው። እና ሃይ ሄሎ ኤቭሪዋን በጣም ተጠፋፍተናል። ሂሳሺ ውሪ ብያለሁ። ለማንኛውም ጀስት ነገሮች ቢዚ አድርገውኝ ነው ምናምን እና ለዛ ነው የጠፋሁት። ግን ዛሬ ዴድላይን ሳላስመልጣችሁ ይሄንን ቪዲዮ ፕሮሚስ አድርጌ ስለነበረ ወደ ጃፓን በትምህርት በስኮላርሺፕ ፖስት ግራጁዌት በተለይ መምጣት ለምትፈልጉ ሰዎች የራሴን ልምድና የጓደኞቼን ልምድ ነው ማወራችሁ ማለት ነው። ስለዚህ ምን አይነት መንገዶች አሉ፣ ምን አይነት ዶክመንቶች ያስፈልጋሉ፣ ስኮላርሺፕ አማራጮች ምን አይነት ስኮላርሺፕ አማራጮች አሉ፣ ቲዩሽኑ ምን ይመስላል፣ ስኮላርሺፕ ካላገኛችሁ ምን ያህል ነው፣ ኮስቶቹን አወራችኋለሁ፣ አኮሞዴሽን ኤንድ ፓርታይም ኢንቫይሮንመንቱ ምን ይመስላል ነው። ፓርታይም ደግሞ ሰርች ራሴን እንትን እላለሁ የምትሉ ሰዎች አድቫንቴጁ ምንድን ነው፣ ወደ ጃፓን መምጣት ከሌሎች ሀገሮች አንጻር ዲስአድቫንቴጁ ምንድን ነው፣ ኤንድ ኮመንሊ የምጠይቃቸውን ጥያቄዎችና ታይም ላይኑን በሙሉ ከቨር እናደርጋለን ማለት ነው ዛሬ። ሶ ያ እንግዲህ እኔ የመጣሁት ያው ከቤተሰብ ጋር ነው ከባለቤቴ ጋር ነው። ግን አሁን ማስተርሴን ጀምሬያለሁ። ቶያማ ዩኒቨርሲቲ ይባላል። ሶ እኔ የምማረው ዲፓርትመንት ኮግኒቲቭ ኤንድ ኢሞሽናል ኒውሮ ሳይንስ ይባላል። ሶ ማስተርሴን ነው ፈርስት ይር ተማሪ ነኝ ማለት ነው። ማስተርስ የመጀመሪያ ዓመት ኤም1 ተማሪ ነኝ። ሶ ያ ጀስት በአጠቃላይ ወደ ጃፓን ይሄ ፖስት ግራጁዌት ኢንቫይሮንመንት አንደር ግራጁዌት ፕሮግራሞችም አሉ። ግን እኔ የራሴ ኤክስፒሪየንስ ፖስት ግራጁዌት ስለሆነ እሱ ላይ ፎከስ አድርጌ ነው የማወራው ማለት ነው። በቀጥታ ሌትስ ዳይቭ ኢን ማለት ነው። ሶ አይ ቲንክ ብዙ ሰው የማያውቀው ብዬ የማስበው ወደ ጃፓን ግዴታ ቀጥታ ወደ ማስተርስ መግባት አይጠበቅባችሁም። እንደውም ብዙ ከሌላ አገር የሚመጡ ሰዎች ሪሰርች ስቱደንት የሚባል አለ። ሶ ሪሰርች ስቱደንት ማለት ማስተርስ ከመግባታችሁ በፊት ከ3 ወር አንዳንድ ሰው 2 ወርም እስከ 6 ወርም ድረስ ጀስት እንደ ሱፐርቫይዝድ የሆነ ግን የሆነ አጭር ኮርስ አይ ቲንክ ክላስ ይኑሮ አይኑሮ አላውቅም። ግን ከላብ የሆነ ፕሪፈርድ ላባችሁ ጋር ሆናችሁ ሱፐርቫይዘር ይኖራችኋል ምናምን አሲስትድ ሆናችሁ የምትለማመዱበት ለማስተርስ ፕሪፔር የምታደርጉበት ፌዝ ነው ማለት ነው። እና እሱ ያቀሏል። አንደኛ ብሩ እንደ ማስተርሱ ያህል ውድ አይደለም። ቆይ በኋላ ሜንሽን አደርግላችኋለሁ እያንዳንዱ ምንድን ነው የሚያስፈልገው ሬጂስትሬሽን ፊው ምናምን በኋላ እናወራለን። ግን ጀስት ይሄ እንዳለ ሪሰርች ስቱደንት የሚባል ማለት ነው። እና ሁለተኛው ደግሞ አማራጭ በቀጥታ ማስተርስም ይሁን ፒኤችዲ የምትማሩት በቀጥታ የምትገቡበት ነው ማለት ነው። ይሄ ዲግሪ የሚሰጣችሁ ላይ ያኛው ላይ ሰርተፊኬት ነገር ነው የሚሰጣችሁ፣ እንደ ማስተርስ አይቆጠርም። ሶ ሁለቱም ላይ ቀጥታ ዩኒቨርሲቲው አፕላይ ከማድረጋችሁ በፊት የጃፓኖች የሚለየው አይ ቲንክ ከሌሎች አገራት አንጻር መጀመሪያ ሱፐርቫይዘር ማግኘት አለባችሁ አብዛኛዎቹ ማለት ነው። ግን ሌላ አማራጭ አለ። ያ ማለት ሱፐርቫይዘር እንትን ሳትሉ አንዳንድ ስኮላርሺፖች አሉ። ለምሳሌ በጃፓን በጣም የሚታወቀውና በጣም ትልቅ ገንዘብ ይሰጣሉ ተብሎ ሊስት ከሚደረጉ ስኮላርሺፖች ውስጥ አንዱ MEXT ይባላል። ሜክስት ስኮላርሺፕ። ሶ እሱኛው ሱፐርቫይዘርም ሳታናግሩ ኤንድ ዩኒቨርሲቲም እንትን ሳትሉ ብዙ ጊዜ አላቸው። ይሄ በኢምባሲ ሩት አላቸው። ስለዚህ ኤምባሲው አሁን አክቹሊ ቼክ አድርጌ ነበር ከትንሽ ደቂቃዎች በፊት የኢትዮጵያ አፕሊኬሽን ወጥቷል ኦልሬዲ እንትኑ አናውንስመንት ተለቋልና ሶ እስከ ሜይ 29 ነው የሚለው። ስለዚህ ምንም አንድ ወር ነው ያላችሁ። በዚህ ወር ውስጥ ዶክመንታችሁን አዘጋጅታችሁ መላክ ይኖርባችኋል ማለት ነው። በጣም ትልቁ በጣም ፌመስ እና ብዙ ሰው የሚወስድ ስኮላርሺፕ ነው ሜክስት ስኮላርሺፕ። ስለዚህ በደንብ የተዘጋጃችሁ ሰዎች እንዳያመልጣችሁ ይሄንን ላይኑን በተለይ ከሜይ 29 እንትኑ ላይ የኤምባሲ ዌብሳይት ላይ ሄዳችሁ ቼክ አድርጉ። የሚያስፈልጉ ዶክመንቶች አሉ ምናምንና ሜክስት ስኮላርሺፕ ዩኒቨርሲቲ እንትን ሳትሉ ስክሪኒንግ አላቸው። ስክሪን ያደረጓችሁ ሪትን ኤግዛምም አለው አይ ቲንክ ኢንተርቪውም አለው ምናምን እና እነሱን ካለፋችሁ በኋላ የሆነ አይ ቲንክ የሆነ ፕሮቪዥናል ሰርተፊኬት ይሰጧችኋል። ያንን ሰርተፊኬት ይዛችሁ ዩኒቨርሲቲዎች ጋር አፕላይ ታደርጋላችሁ ማለት ነው። እና ከዛ አክሰፕት ስትደረጉ ትመጣላችሁ ነው። ግን ሜክስ ስኮላርሺፕ ካልሆነ ደግሞ
ብዙ ጊዜ የምታደርጉት ምንድነው ዩኒቨርሲቲዎቹ ጋር ቀጥታ አፕላይ ከማድረጋችሁ በፊት ሱፐርቫይዘር ነው የምትፈልጉት። ስለዚህ ኖርማሊ ኦኬ ሪሰርች መስራት የምፈልግበት ኤሪያ ብላችሁ አስባችሁ እዛ ኤሪያ ላይ ምን አይነት የትኛው ዩኒቨርሲቲ ያ ኤሪያ ያ ሪሰርች ኤሪያ አላቸው ያ ዲፓርትመንት አላቸው የሚለውን ነገር ከዛ ደግሞ የትኛው ሱፐርቫይዘር ሪሰርች ቶፒኩ ከኔ ኢንትረስት ጋር ይሄዳል የሚለውን ነገር ሰርች አድርጋችሁ ብዙ ጊዜ ሊስቲንግ አለው የፕሮፌሰሮቹ ስም ዌብሳይት ዩኒቨርሲቲ ዌብሳይቶች ላይ ሊስት ይደረጋል። ስለዚህ እሱን ትፈልጉና ኢሜይሉን ካገኛችሁ ቀጥታ ለፕሮፌሰር ወይም ለፖቴንሻል ሱፐርቫይዘራችሁ ኢሜይል ታደርጋላችሁ ማለት ነው። አሁን እኔ እንደዛ ነው ያደረኩት። ስለዚህ ጀስት ትፈልጋላችሁ ሪሰርች ኤሪያቸውን ታነባላችሁ፣ ፖስት ፐብሊሽ የተደረጉ ፔፐሮች ካሉ እነሱን ታነባላችሁ። ኦኬ this is ዲፓርትመንት አይ ዋንት ቱ ጆይን ብላችሁ የምታስቡት ከሆነ ኮንታክት ታደርጋላችሁ በቀጥታ ማለት ነው። ከዛ ሱፐርቫይዘሮቹ እየተቀበሉ ከሆነ አንዳንዶቹ ኦኬ አሁን እንደውም አክቲቭሊ እየተቀበልን ነው ሲቪን ላክልኝ ኦር ሰምቲንግ ይሄንን ነገር ላክልኝ ብለው ወይ ደግሞ ኢንተርቪው አሬንጅ ያደርጉላቸዋል። ካልሆነ ደግሞ አንዳንዶቹ ደግሞ ወይ ኢንተርናሽናል ስቱደንት አሁን በጀት የለንም እየተቀበልን አይደለም ምናምን ይሏቸዋል። መጀመሪያ እንደዛ ኮንታክት ማድረግ ነው ማለት ነው የመጀመሪያው ስቴፕ። አንለስ ይሄ የሜክስ ቱ ኤምባሲ ሪኮመንድድ ያልኳቸው አይነት ካልሆነ በስተቀር። ስለዚህ ሱፐርቫይዘር እንትን ስትሉ ያኔ ከሚጠይቋችሁ ነገሮች ውስጥ ኮመንሊ ትራንስክሪፕት ሊጠይቋችሁ ይችላሉ ኤንድ ሪኮመንዴሽን ሌተር አይኤልቲኤስ ምናምን። ግን ከዛ በላይ አይ ቲንክ ሪሰርች ፕላን ብዙ ጊዜ የሚጠየቀው ሪሰርች ፕላን ነው። ሶ ሪሰርች ፕላናችሁ የግዴታ ፖስት ግራጁዌት ማስተርሳችሁ ወይም ፒኤችዲ ስትሰሩ በቃ ተሲሳችሁ አይቀየርም። ያ ላይ ነው ፎከስ አድርጋችሁ የምትሰሩት። በቃ አይነት ኦልሬዲ ኮንክሪት የተደረገ የተወሰነ ሪሰርች ቶፒክ መሆን አይጠበቅበትም። ጀስት አንደኛ ኢንትረስታችሁን ለማሳየት እና ደግሞ ሪሰርች እንደዚህ እንዴት ነው ሪሰርች ፕላን ማውጣት ትችላላችሁ የሚለውን ነገር ጀነራሊ አሰስ ለማድረግ ነው እንጂ የተወሰነ ነገር ስላልሆነ በጣም እንደዚህ ኦኬ ይሄን ነው ማጥናት የምፈልገው ወይም ብቻ የሆነ በጣም ፕሬሸር ዶናችሁ የምታወጡት አይነት ፕላን አይደለም። ፍሌክሲብል ነው በኋላ መቀየር የምትችሉት ወይ ደግሞ ሪሰርቸሮቹ ወይም ደግሞ ሱፐርቫይዘራችሁ የሚሰሩት ኦልሬዲ ፕሮጀክት ስላለ እሱ ላይ ሞስትሊ ጃፓን ውስጥ ሱፐርቫይዘሮች ኦልሬዲ የራሳቸው የሆነ ዲፓርትመንታቸው የሆነ ነገር ይኖራቸዋል እና እነሱ ጋይድ አድርጓችሁ ነው እናንተ ኮንትሪቢዩት የምታደርጉት ነገር ማለት ነው እንጂ ኦኬ እኔ ይሄ ነው ቶፒክ እዚህ ላይ ነው የምሰራው ብላችሁ ኤቭሪቲንግ ኦኬ እናንተን ሰፖርት እናንተ ኦልሬዲ የወሰናችሁት ነገር ላይ አይደለም ሰፖርት የሚያደርጋችሁ። ስለዚህ ጀስት ኪፕ ዛት ኢን ማይንድ። ኮንክሪት የሆነ ነገር አለመሆኑን ፍሌክሲብል መሆኑን በኋላ ሊቀየር የሚችል መሆኑን አውቃችሁ ሪሰርች ፕላን ታወጣላችሁ። ኦኬ ይሄ ላይ ነው የምሰራው እና ሞስትሊ ሪሰርች ፕላናችሁን ስታወጡ ጆይን ማድረግ የምትፈልጉበትን ዲፓርትመንት እና ፕሮፌሰር ላይክ የመረጣችሁት ፕሮፌሰር ላይክ የሚሰራበት ሪሰርች ቶፒክ ጋር የሚቀራረብ ነገር መሆን አለበት። ኤግዛክትሊ ተመሳሳይም ባይሆን ማለት ነው። ሶ እንደዛ ነው። ከዛ በኋላ ኢንተርቪው ምናምን ነገር አሬንጅ ያደርጉላችኋል፣ ታወራላችሁ ኤንድ ትራንስክሪፕት ኤንድ ኤቭሪቲንግ ይጠይቋችኋል። ከዛ በኋላ ኦኬ ሱፐርቫይዘሩ ኦኬ እኔ አክሴፕት አደርጋለሁ ይሄንን ሱፐርቫይዝ አደርጋለሁ ብለው አይ ቲንክ እሱን ፓስ ይሰጧችሁ። ከዛ በኋላ ከአድሚሽን ኦፊስ ጋር የሚያስፈልገው ዶክመንት ምናምን ይላክላችኋል። ስኮላርሺፕ አፕላይ የምታደርጉ ከሆነ ያሉ ስኮላርሺፕ ኦፕሽኖች ምናምን ይሰጧችኋል ማለት ነው። እና ይሄ ኔክስት ስኮላርሺፕ ያልኳችሁ የእንትን አማራጭ አለው። ይሄ የኤምባሲ ሩት አለው። የዩኒቨርሲቲ ሪኮመንድድም ስኮላርሺፖች አሉ። ሶ ያ ማለት ኔክስት በዩኒቨርሲቲው በኩል ሱፐርቫይዘሩ ኦኬ ዲዘርቭ ያደርጋል ብሎ ካሰባችሁ ለስኮላርሺፕ ኮሚቴው በዩኒቨርሲቲው በኩል ያልፋል እና ሞር የአክሰፕታንስ ሬት አለው የዩኒቨርሲቲ ሪኮመንድዱ። ምክንያቱም ዩኒቨርሲቲው እኔ አምኜበታለሁ ብሎ ሪከመንድ እያደረጋችሁ ስለሆነ ማለት ነው። እና ግን በእናንተው ዲፓርትመንት ሌሎችም ብዙ ሪክሩት የተደረጉ ሰዎች ካሉ ራንክ መደረግ አለበት። ያ ዲፓርትመንቱ ወይም ዩኒቨርሲቲው ራንክ ማድረግ አለበት። ስለዚህ ኮሚቴው ያንን ራንክ አይቶ ሞስት ፕሮባብሊ ቶፕ ላይ ለተመረጠው ሰው ይሰጣል ማለት ነው። እና ያ ጀስት እሱን እንድታውቁ ነው። ሶ ስኮላርሺፕ ኖርማሊ ወደ ጃፓን ሳትመጡ ኢትዮጵያ ሆናችሁ
አፕላይ የምታደርጓቸው ስኮላርሺፖች አሉ። ልክ እንዳልኳችሁ የሜክስ ቱ ዩኒቨርሲቲ ሪኮመንድድ ቨርሰስ ኤምባሲ ሪኮመንድድ አለ። እሱ ኢትስ ዋን ኦፍ በጣም ቢገስት ማለት ነው ጃፓን ውስጥ ጀነረስ ከሚባሉ ስኮላርሺፕ ውስጥ አንዱ ነው። ሌላኛው በጃይካ የሚዘጋጁ ስኮላርሺፖች አሉ። እነሱን ምን አይነት ኤሪያ አላቸው ኤሊጂቢሊቲ ዌብሳይት ላይ ምናምን አንብቡ። ሆንጆ ኢንተርናሽናል ፋውንዴሽን የሚባል አለ። እነዚህ ስኮላርሺፕ አማራጮች ናቸው። ግን አይ ቲንክ የሚበዛው እዚህ ኦልሬዲ ጃፓን ውስጥ ለሆኑ የስቱደንት ቪዛ ላላቸው ሰዎች፣ ምክንያቱም ብዙ ፕራይቬት ፋውንዴሽኖችም ስላሉ ማለት ነው። ስለዚህ ከኢትዮጵያ ሩታችሁ እንዴት ነው የሚሆነው? አንደኛ ኦልሬዲ ስኮላርሺፕ አግኝታችኋል፣ ታውቃላችሁ የተሰጣችሁን አማውንት ዩኒቨርሲቲ ምናምን ትመርጣችኋል፣ አክሰፕተንስ ሱፐርቫይዘር አግኝታችኋል፣ ትመጣላችሁ። ኦር ሰልፍ ስፖንሰርድ የሚባለው እኔ አሁን እስካሁን ድረስ ሰልፍ ስፖንሰርድ ነኝ። ሰልፍ ስፖንሰርድ ደግሞ እኔ የራሴን በጀት እችላለሁ ብላችሁም በዛ አሰምሽን የምትመጡበት ነው። ግን ሰልፍ ስፖንሰርድም ሆናችሁ ያው ኮስቱን ኤቭሪቲንግ ራሳችሁ ትችላላችሁ ማለት አይደለም። አንደኛ ሰልፍ ስፖንሰርድ ሆናችሁ ከመጣችሁ በኋላ ሌሎች ኦፕን የሚያደርጉ አፕላይ ማድረግ የምችሉባቸው ስኮላርሺፖች አሉ። ሲቀጥል ደግሞ የዩኒቨርሲቲው ቲዩሽን አለ። ያ ማለት ሬጂስትሬሽን ፊ እና ይሄ በየሴሚስተር ወይም በአመት ለትምህርት የምትከፍሉት ወጪ ማለት ነው። እና እነሱን ብዙ ዩኒቨርሲቲዎች ሃፍ ኤግዘምሽን ወይ 75 ኤግዘምሽን ኦር ደግሞ ፉል ኤግዘምሽን ይሰጣሉ፣ ዌይቭ ያደርጉላቸዋል ማለት ነው። እና የምሰጣችሁ ምን መሰላችሁ፣ ጀስት ዋጋዎቹን ሀሳቡ አይዲያው እንዲኖራችሁ ያህል ዋጋውን ኤቭሪቲንግ እሰጣችኋለሁ። ቢያንስ በእኔ አብዛኛዎቹ ተቀራራቢ ናችሁ፣ ግን አትሊስት በእኔ ዩኒቨርሲቲ ዌብሳይት ላይ ያለው ነው የምሰጣችሁ። እሱን ስለሆነ በደንብ የማውቀው ማለት ነው። አንደኛ ለምሳሌ በመጀመሪያ ከሪሰርች ስቱደንት እንጀምር። ሪሰርች ስቱደንት ሆናችሁ የምትመጡ ከሆነ መጀመሪያ ኢንትራንስ ኤግዛም አለው። ለኢንትራንስ ኤግዛም 9800 የን። የን ወደ ብር ሲቀየር በባንክ ሬት ኤግዛክትሊ ስንት እንደሆነ ቼክ አላረኩም፣ እሱን ቼክ አድርጉ። ግን ሞስትሊ ኦልሞስት ተቀራራቢ ነው። ላይክ 100 የን ኦልሞስት ከ100 ብር ጋር እኩል ነው። ግን ሪሰንት ኢንፎርሜሽን የለኝም። ጀስት ፕሊዝ ቼክ እና ኤቭሪቲንግ የምነግራችሁ በጃፓኒዝ የን ነው። ኦኬ የሪሰርች ስቱደንት ኢንትራንስ ኤግዛም 9800 የን። ከዛ ሬጂስትሬሽን ፊ ይሄ ጀስት ዋን ታይም የምትከፍሉት እንደ መመዝገቢያ አይነት ነገር ኮስት አለ። እሱ ሬጂስትሬሽን ፊ 84600 የን። ከዛ ደግሞ በየወሩ የምትከፍሉት ደግሞ 29700 የን አለ ማለት ነው። ስለዚህ ይሄ በየወሩ ለሪሰርች ስቱደንቱ የተወሰነ ነገር አይደለም። እናንተ ከሱፐርቫይዘራችሁ ጋር ተነጋግራችሁ ከማስተርስ በፊት ኦኬ 3 ወር ልስራ፣ 6 ወር ልስራ፣ 1 አመት ልስራ ብላችሁ ራሳችሁ መወሰን ትችላላችሁ። ስለዚህ በየወሩ የሚከፈለው ይሄ ነው 29700 የን ማለት ነው። እና ያ ሪሰርች ስቱደንት ይሄን ይመስላል። ከዛ ደግሞ ዋናው የማስተርስ ኢንትራንስ ኤግዛም ፊ ያለው ሬጂስትሬሽን ፊ እና ቲዩሽን። ኢንትራንስ ኤግዛም ፊው 30,000 የን። ስለዚህ እኔ ስገባ ኦፊሻሊ አክሰፕተንስ ከማግኘቴ በፊት ኢንትራንስ ኤግዛም ነበረው። መጥቼ 30,000 የን የከፈልኩት ማለት ነው። እሱን ገና ዶክመንታችሁን ስትልኩ ምናምን የኢንትራንስ ኤግዛም ፕሮሰሱን ኦንላይን አፕሊኬሽን ልካችሁ ከዛ በኋላ በፖስታ የምትልኩት አለ። ያኔ ፖስታው የምትልኩት ውስጥ የኢንትራንስ ኤግዛሙን ሪሲት ከፍላችሁ የባንክ ሪሲቱን አብራችሁ በፖስታ ቤት ትልካላችሁ። ስለዚህ እሱን አይተው ነው ለኤግዛም ኢንቫይት የሚያደርጓችሁ ማለት ነው። ስለዚህ ያን አክሰፕታንስ ስታገኙ ትሄዳላችሁ፣ ኤግዛማችሁን ትፈተናላችሁ። ከዛ በኋላ ካለፋችሁ በየወሩ ሳይሆን በሴሚስተር የሚከፈል አለ። በሴሚስተር ላይ ለአንድ አመት የሚከፈለው በአጠቃላይ የማስተርስ ኮርስ በአመት የሚከፈለው 535800 የን። ይሄ ሙሉ ለአንድ አመት የሚከፈለው የትምህርት ወጪ ነው። ግን የሬጂስትሬሽን ፊው ደግሞ አለ። የኢንትራንስ ኤግዛምን ተፈትናችሁ የመመዝገቢያ የምትከፍሉት እሱ 282000 የን። ስለዚህ አሁን ይህን ከነገርኳችሁ ቲዩሽን ብዙ ጊዜ ላይክ ቲዩሽን ኤግዛምሽን ትጠይቃላችሁ። አሁን ለምሳሌ ኢን ማይ ኬዝ መጀመሪያ የከፈልኩት የኤግዛሟን ብቻ ነው። የኢንትራንስ ኤግዛሙ 30,000 የኗን ከፈልኩኝ። ከዛ በኋላ ግን ለአድሚሽን እና ለቲዩሽን ልክ አፕሊኬሽኖቹን ስታስገቡ
ኤግዘምፕሽን አፕሊኬሽን ይባላል። ይሄን እንዳልከፍል አቅም ስለሌለኝ ምናምን ብላችሁ የምታስገቡት አፕሊኬሽን ማለት ነው። እና እሱን ስታስገቡ እሱን ያስገባ ሰው የዛ ሪዛልት ኦኬ አክሰፕት አድርገን ወይ 50% ወይ 100% ምናምን ብለው ሪዛልቱ እስከሚመጣ ድረስ የመክፈል ግዴታ የለባችሁም፣ አትሊስት በእኔ ዩኒቨርሲቲ ማለት ነው። ስለዚህ እሱን እንትን ብላችሁ ውጤታችሁን እየጠበቃችሁ ኦልሬዲ እናንተ ክላስ ትጀምራላችሁ ምናምን ማለት ነው። ስለዚህ እንደዛ ነው። ሶ ያ እኔ ፐርሰናሊ ፉል ኤግዘምፕሽን ያገኘሁት። ፉል ኤግዘምፕሽን አፕላይ ለማድረግ የተለያዩ ክራይቴሪያዎች አሉ። ሶ አንደኛው የፋይናንሻል ኒድ ነው። ቤተሰብ ያንን የሚያክል ገንዘብ ለመክፈል አቅም እንደሌለው ጀስት በተለያየ መንገድ ሜቢ የሰርቲፊኬት የታክስ ኦር የኢንካም ሰርቲፊኬት ኦር ሰምቲንግ ደሞዛቸው ወይ ከመስሪያ ቤት የተጻፈ ሰምቲንግ ያስፈልጋቸዋል፣ ቤተሰባችሁ አቅም እንደሌለው የሚያሳይ ማለት ነው። እሱ ያስፈልጋል። ሲቀጥል ደግሞ ይሄ ምንድን ነው የሚባለው ትራንስክሪፕት ወይም ደግሞ ግሬዳችሁ ማለት ነው። ስለዚህ የጃፓኒዞች የራሳቸው አለ ጃሶ ስኬል የሚባል ከ80% በላይ ከሆነ እንደ 3 ኦር ከዚህ ፐርሰንት ከሆነ ቢ 2 ኦር ሰምቲንግ አድርገው ካልኩሌት ያደርጋሉ። ስለዚህ በዛ በጃሶ ስኬል ከ2.3 በላይ መሆን አለበት እና ያ አይ ቲንክ በኢትዮጵያ አትሊስት እኔ ኢን ማይ ኬስ 3.4 ምናምን ነበር ያመጣሁት። ስለዚህ ከ2.4 ነበር በጃሶ ሲቀየር። ስለዚህ በኢትዮጵያ 3.3 ኦር ሞር ካላችሁ አይ ቲንክ ያው ኢት ዲፔንድስ። አንዳንዱ ዲ በጣም የሚጎትትባችሁ ካለ ብቻ እሱን ወይ ሊንክ አስቀምጥላችኋለሁ እና እሱን ካልኩሌት አድርጋችሁ ክሬዲቱን የምታሟሉ ከሆነ ለቲዩሽን ኤግዛምሽን ብዙ ዩኒቨርሲቲዎች ላይ አፕላይ ማድረግ ትችላላችሁ። አክሰፕታንስ ሬታቸው በጣም ሀይ ነው፣ አትሊስት ለቲዩሽን ኤግዛምሽኑ። ይሄ የአድሚሽን ፊው ግን ብዙ ጊዜ በእኛ ዩኒቨርሲቲ በጣም ሬርሊ ነው ለተማሪዎች የአድሚሽን ይሄ መጀመሪያ የመመዝገቢያ የምትከፍሉትን አብዛኛው ተማሪ ሰልፍ ስፖንሰርድ ከመጀመሪያው ሙሉ ስኮላርሺፕ የጃፓኒዝ ገቨርንመንት ስኮላርሺፕ ያላገኘ ሰው መጀመሪያ የመመዝገቢያውን ከፍሎ ነው አብዛኛው ሰው ማለት ነው። ያ ማለት ግን ያው እንዳልኳችሁ መጀመሪያ አፕሊኬሽኑ ስታስገቡ የኤግዛምሽን እስከሚመጣ ድረስ ሪዛልቱ ስለማትከፍሉ እስከዛ ድረስ ሴቭ ማድረግ ኦር ምናምን ታይም አላችሁ። ከዛ በኋላ ግን ሪዛልቱ ከመጣ በኋላ ግን ኦኬ አድሚሽን ወይ 50% ተቀብለናችኋል፣ ሞስትሊ አይቀበሏችሁም የምላችሁ አድሚሽን ፊውን ነው፣ ያንን ትከፍላላችሁ። ከዛ የቲዩሽኑን ግን ውጤቱን ካሟላችሁ ኤንድ ደግሞ የኢንካምን ባይዛዊ ክራይቴሪያ ያላቸው ከዚህ በላይ ከዚህ ፐርሰንት ይርሊ የቤተሰባችሁ ኢንካም ተደምሮ ምናምን ከዚህ በታች ከሆነ ከዚህ በላይ ተብሎ ይሰጣችኋል። ስለዚህ ብዙ አይ ውድ ሴይ ከ80% ኦር ኢቨን 90% አፕላይ ያደረገ ሰው ለቲዩሽን ኤግዛምሽን ቢያንስ 50 ኦር ፉል ኤግዛምሽን ያገኛል። ሶ በጣም አክሰፕታንስ ሬቱ ሀይ ነው የቲዩሽን ካሟላችሁ፣ ክራይቴሪያዎቹን ካሟላችሁ ማለት ነው። ስለዚህ ያ ጀስት ኤግዛምሽኑን ማግኘት ከባድ አይደለም የቲዩሽን ኤግዛምሽኑ። አድሚሽኑ ግን ሰልፍ ስፖንሰር ከሆናችሁ ኢትስ ሰምቲንግ ዩ ሃቭ ቱ ኮንሲደር እና ሴቭ ማድረግ ወይም ደግሞ ቤተሰብ ማዘጋጀት ይችላሉ የሚለውን ነገር ዩ ሃቭ ቱ ኮንሲደር ዛት። ሲቀጥል ደግሞ ሌላው ሰልፍ ስፖንሰር ከሆናችሁ ኢቨን አይ ቲንክ ኢቨን ሜቢ ኢቨን ሜክስት ራሱ ብትሆኑ ሌላም ስኮላርሽፕ ብታገኙ አኮሞዴሽን ኮምፕሊትሊ ፍሪ አይሰጣችሁም። ሶ አሁን እኔ ያለሁበት ዶርም ነገር ይሰጠናል፣ ግን በጣም ዲስካውንትድ የሆነ ወደ 5900 ለኪራዩ ብቻ፣ ከዛ ፕላስ ደግሞ ለኤሌክትሪሲቲ፣ ለውሃ፣ ለጋዝ ምናምን ተደማምሮ ደግሞ ወደ 10,000 11,000 የን የሚሆን በየወሩ ከፍላለሁ። ይሄ እንግዲህ ለመጀመሪያው 1 አመት ብቻ ነው የሚፈቀድልኝ። ከዛ በኋላ ወጥቼ የተለያዩ የኢንተርናሽናል ተማሪዎች አፓርትመንቶች መፈለግ አለብኝ። ስለዚህ ኢትስ ሞር ኤክስፔንሲቭ ከዚህ ከተማሪዎች አንጻር ማለት ከዚህ ከዶርሙ አንጻር። ስለዚህ አይ ቲንክ ራፍሊ ከ30,000 እስከ 40,000 ይሆናል። ያ እስከነ ዩቲሊቲው እስከነ ጋዝ እስከነምን ኪራዩ ብቻ ከ30 እስከ 35,000 እንግዲህ ቺፐስት የሰማሁት። የጋዝ ምናምን ስትሉ ደግሞ ወደ 5,000 6,000 ምናምን ብትጨምሩበት ዞሮ ከ35 እስከ 45 ኦር እስከ ኢቨን 50 የሚሆን 50,000 ምናምን የሚሆን
ለኪራይ ይወጣል ማለት ነው። እና ኢቨን ስኮላርሺፕ ያገኙ ሰዎች ራሱ ከስኮላርሺፑ ላይ በወር አሁን ለምሳሌ ኔክስት ስኮላርሺፕ አይ ቲንክ የሚሰጣችሁ ወደ 140 ሺህ ብር ነው በወር። ስለዚህ ወደ 140 ሺህ ብር ከሱ ላይ ሴቭ አድርጋችሁ ለኪራያችሁ ትከፍላላችሁ። ወይም ሌሎች ስኮላርሺፖችን ካገኛችሁ ከሱ ላይ ሴቭ አድርጋችሁ ለኪራይ ትከፍላላችሁ እንጂ ሙሉን ኪራይ ተጨምሮላችሁ የፖኬት አይደለም የሚሰጣችሁ። እና ያ እሱ ነው የአኮሞዴሽኑ ይሄን ይመስላል። ሌላው ደግሞ ሊቪንግ ኤክስፔንስ ነው በየወሩ ነው ለፐርሰናል ሃይጂን ያ ሰው ለምግብ ምናምን አይዲያው እንዲኖራችሁ ምን ያህል አወጣለሁ የሚለውን ነግራችኋለሁ። ሶ ለምግብ አንድ ሾፒንግ ለአንድ ሳምንት ምናምን ወደ 5000 የን የሚሆን ታወጣላችሁ። ስለዚህ በወር ወደ 20 ሺህ ምናምን የሚሆን ታወጣላችሁ። በአጠቃላይ አይ ቲንክ ሌሎች ነገሮችም ተጨማምረው ሜቢ ወደ 40 ሺህ ወደ 50 ሺህ። ስለዚህ ኪራዩን ጨምሮ በአጠቃላይ በወር ለመኖር ወደ 100 ሺህ የሚሆን ያህል ያስወጣል። ወደ 100 ሺህ የን ማለት ነው። እና አሁን ይሄ ስኮላርሺፕ ያገኘ ሰው እንደ ሜክስቲ አይነት ከሆነ 140 ሺህ ይከፈለዋል። ስለዚህ 100 ሺህ ለመኖር ምናምን ያው እንደየሰው አወጣጥ ኤክስፔንስ አወጣጥ እና ሴቭ አደራረግ። ስለዚህ ከዛም ላይ የተወሰነ ሴቭ ማድረግ የሚችል ሰው ይኖራል። ካልሆነ ደግሞ እንደ ሰልፍ ስፖንሰር አሁን ለምሳሌ እንደኔ እና አንዳንድ ጓደኞችም አሉኝ ከባንግላዴሽ ወይ ከፓኪስታን ምናምን ሰልፍ ስፖንሰር ሊሆኑ ማለት ነው። ስለዚህ እንዴት ነው መሰላችሁ የሚያደርጉት? ያው ብዙ ጊዜ ሰልፍ ስፖንሰር ከሆኑ በተለይ ከሌላ ሀገር በሪሰርች ስቱደንት ሆኖ ነው የሚመጡት። ስለዚህ የሪሰርች ስቱደንት የተወሰነ የመጀመሪያዋን እየከፈሉ በየወሩ የተወሰነ እየከፈሉ ስኮላርሺፕ ምናምን ይፈልጋሉ፣ አፕላይ ያደርጋሉ። ኤንድ የቲዩሽን ዋናው ይሄ ለማስተርስ ወይም ለፒኤችዲ ዋናው ኢንትራንስ ኤግዛምን ተፈትነው የቲዩሽን ኤግዛምሽን አፕሊኬሽን ያስገቡና እሱን ሪዛልት እየፈለጉ ፓርታይምም ይሰራሉ። እና ፓርታይም ብዙ ጊዜ አይ ቲንክ ኢንተርናሽናል ስቱደንቶች የሚያገኙት ቋንቋውን ሳያውቁ ፓርታይም ማግኘት በጣም ከባድ ነው። ግን አይ ቲንክ በጣም ወጥሮ በቃ ላይክ ዴስፕሬት ሆኖ ነው ካልሆነ በቃ ተባርሬ ማድረገውን አላውቅም ለሚል ሰው በደንብ ወጥሮ ሁሉም ቦታ ሪጀክት እንኳን የሚደረግ የሚጠይቅ ምናምን አይነት ሰው ከሆነ ያገኛል ብዬ አስባለሁ። እና ያው እኔ እድለኛ ሆኜ እንግሊዘኛ ማስተማር ነው ያገኘሁት። ሪሌቲቭሊ አሪፍ ነው ሬቱ። 1500 ፐር አወር ነው የማገኘው፣ 1500 ፐር አወር። ስለዚህ በሳምንት 2 ቅዳሜና እሁድ ነው ማስተምረው። 8 ሰዓት 16 ሰዓት በሳምንት ሰራለሁ። ግን ስቱደንት ቪዛ ኖሯችሁ እስከ 28 ሰዓት ድረስ መስራት ትችላላችሁ በሳምንት ማለት ነው። ስለዚህ እኔ 16 ሰዓት ስለዚህ ቅዳሜና እሁድ በምሰራው በአንድ ሳምንት ወደ 28 ሺህ ብር ይከፈለኛል ማለት ነው። ስለዚህ እሱም በወር ብታሰሉት ወደ ስንት ይሆናል? ወደ 80 ምናምን ይሆናል። ወደ 80 ሺህ ወይ ምናምን ነገር። ግን ሌሎች ማውቃቸው ኢንተርናሽናል ተማሪዎች የሚያገኙት ስራ አንደኛ ኮምቢኒ ይሉታል፣ ኮንቪኒየንስ ስቶር፣ ሱፐር ማርኬት ምናምን ነገር ማለት ነው። እና ኮንቪኒየንት ስቶር የተወሰነ ቋንቋ ለመልመድ የምትጣጣሩ ሰዎች፣ ቁጥሮችን እንትን የምትሉ ሰዎች አይ ቲንክ ይገኛል። እንደናንተ ጥረት ይወሰናል። የተወሰነ ቢያንስ ለንግግር ቋንቋ ስለሚያስፈልግ ማለት ነው። እና እሱን ማድረግ ከቻላችሁ ኮምቢኒ አይ ቲንክ በሰዓት 1200 ምናምን ነገር እንትን ይላል። ስለዚህ ኮምፕሊትሊ ኢንዲፔንደንት ሆናችሁ ያው እኔ የተወሰነ ባለቤቴም የተወሰነ ስለሚያግዘኝ ነው። ግን ኮምፕሊትሊ ራሳችሁን የምችሉ ሰዎች ከሆናችሁ ቅዳሜና እሁድ ብቻ ሳይሆን ተጨማሪ ከሰኞ እስከ ዓርብም የተወሰነ ሰዓታችሁን መስራት ይኖርባችኋል ማለት ነው። እና ብዙ ጊዜ አንደኛ ወይ ኮምቢኒ ወይ ደግሞ ይሄ የሆነ ኢንዱስትሪያል ቦታ ሆኖ ፓኬጂንግ ምናምን አለ አይደል? ከኋላ ከሰው ጋር ኮሚኒኬት ማድረግ አይጠበቅባችሁም። ብዙ ሌሎች ፎሪነሮችም ይኖራሉ ላይክ ከኔፓል ከቪየትናም ምናምን የሚመጡና እንደዚህ አይነት ስራዎች ይገኛሉ። እና ማይ ጋድ አውርቼ ስለማላቅ በቃ እሱ ነው። ስለዚህ እንግዲህ ማውቃቸው ልጆች ፓርታይም የሚሰሩ እንዳልኳችሁ በሰዓት 1200 ብር እየተከፈላችሁ አይ ቲንክ በሳምንት ወደ
3 ሰዓት 24 ሰዓት ይሰራሉ። የሚፈቀደው እስከ 28 ነው ብያቸዋለሁ። ከ100 ሺህ እስከ 120 ሺህ ብር ያገኛሉ በወር። ብር አልኩኛም ሶሪ ጃፓኒዚያን ከ100 እስከ 120 ሺህ ጃፓኒዚያን ያገኛሉ። ስለዚህ በወር ወደ 100 ሺህ ያህል ኤክስፔንስ ይኖራቸዋል ብያለሁ። በጣም ሴቭ ማድረግ የምችሉ ከሆናችሁ ሜቢ ወደ 80 እንኳን ብታወጡ 80-90 የተረፈውን የተወሰነ ሩም ይኖራቸዋል ማለት ነው። እና ግን አይ ቲንክ ጀስት ፋሚሊ እንኳን የመጀመሪያውን ይሄ የአድሚሽን ፊውን እና የተወሰነ መረጋጊያ ምናምን የተወሰነ ግዴታ ብር ያስፈልጋቸዋል። ስፖንሰርድ ከሆናችሁ መጥቼ ኢሚዲየትሊ ፓርታይም ጀምሬ ሴቭ አድርጌ አድሚሽን ፊውን ራሴን ከፍዬ ብላችሁ የምትወጡት ነገር አለም። የተወሰነ ያስፈልጋቸዋል። ቢያንስ አድሚሽን እንዳልኳችሁ ወደ 282,000 ነው የሚከፈለው። ብዙ ተማሪ ደግሞ አክሰፕታንስ አያገኝም የአድሚሽን ፊውን ኤግዛምሽን ብያቸዋለሁ አይደል? ስለዚህ ለሱ ፕላስ ደግሞ ፓርታይም እስክታገኙ ምናምን የሪሰርች ስቱደንትም ከሆነ የኢንትራንስ ኤግዛም የምትፈተኑበት እና የተወሰነ የመጀመሪያውን ወር ስቴብል እስከምትሆኑ ድረስ የመጀመሪያውን የምትከፍሉትና የምትኖሩበትም ደግሞ እሱን እንግዲህ ዩክን ኢማጂን አሁን በነገርኳችሁ እና የተወሰነ ገንዘብ ያስፈልጋችኋል። ከዛ በኋላ ግን ሜንቴን ለማድረግና ሰስቴን ለማድረግ ፓርታይም ካገኛችሁ ፓርታይማችሁን እየሰራችሁ እና ቲዩሽን ኤግዛምሽን ይሄ የሴሚስተሩን የአመት 500 ምናምን ሻልኳችሁን እሱን ሞስት ፕሮባብሊ አክሰፕታንስ ታገኛላችሁ ብያችኋለሁ ክራይቴሪያውን ከሟላችሁ። ስለዚህ እሱን አክሰፕት አድርጋችሁ ራሳችሁን ሰስቴን ለማድረግ ፓርታይም እየሰራችሁ ስኮላርሺፕ እንኳን ባታገኙ ተጨማሪ አላዋንስ በየወሩ የሚሰጣችሁ እንኳን ባታገኙ ሰስቴን የሚደረግ አይነት ነገር ነው። ግን ሪሰርች ላይፍ ደግሞ በጣም ከባድ ነው። ማስተርስ ቢዚ ናችሁ። ከዛ ደግሞ ከሰኞ እስከ አርብ የሄዳችሁ ፓርታይም ትሰራላችሁ። ቅዳሜና እሁድ ቢዚ ናችሁ ምናምን ምንም ፈን ለማድረግም ኢቨን ሪሰርቻችሁ ራሱ በደንብ ከስር አሳይመንት ስለሚሰጣችሁ ክላስ መውሰድ ይኖርባችኋል ምናምን። ኢትስ ኖት ዘ ኢዚ ላይፍ ኤንድ ኢትስ ኖት ፎር ዘ ዊክ ነው። ጠንከር ብዬ ለተወሰነ አመት ምናምን የምትሉ አይነት ሰው ከሆናችሁ ነው እንጂ በጣም ቀላል ላይፍ ሆኖ አይደለም። እንደዛ አይነት ፒክቸር እንዳይኖራችሁ። ሶ ያ ግን ማኔጀብል ነው የሚለውን ነገር ማስመር ስለፈለግኩ ነው። ግን ደግሞ ይሄን ሁሉ እያደረጋችሁ ደግሞ በዩኒቨርሲቲ በኩል የሚከፈሉ ስኮላርሺፖች አሉ። ዩኒቨርሲቲ ሪኮመንድ ከሚክስድ ውጪ ሌሎችም ደግሞ ጃፓን ስቱደንት ቪዛ ላለ ሰው ገና እዛ ሆኖ አፕላይ ለሚያደርግ ሳይሆን እዚህ ኦልሬዲ መጥቶ ዩኒቨርሲቲ ኢንሮል ሆኖ እየኖረ ላለ ስቱደንት ቪዛ ላለው ሰው ደግሞ የሚከፈቱ በዩኒቨርሲቲ በኩልም ዳይሬክት አፕሊኬሽንም ያላቸው ስኮላርሺፖች አሉ። ስለዚህ እነሱን አፕላይ የማድረግ እድሎች ይኖራቸዋል። ለምሳሌ እኔ እንግዲህ እግዚአብሔር ከረዳኝ የሆነ ኦትሱካ የሚባል ስኮላርሺፕ አለ። በየወሩ ወደ 160,000 የን ይሰጣሉ። ብቻ ኦትሱካ ቶሺሚ ፋውንዴሽን ስኮላርሺፕ ይባላል። እንደሱ አይነት ትልልቅ ስኮላርሺፖች አሉ። ኤንድ ሮተሪ የሚባል አለ። ሮተሪ አይ ቲንክ ምን ብቻ ሮተሪ ሙሉ ስሙን ጠፋብኝ። ሮተሪ የሚባል አለ እና ያው አሁን ለምሳሌ ሮተሪ ጃፓኒዝ ስኪል ይፈልጋል። ያ ግን ጀስት በጣም የሚፈልጉት አፕሊኬሽኖቹ በጃፓኒዝ ነው የምትጽፉት ምናምን ነገር ካንጁን እያንዳንዱን ነገር አፕሊኬሽኑን ግን እንደምንም ኮፒ ያደረጉም ሆኖ አፕላይ ያደረጉ ሰዎች የተወሰነ ጃፓንኛ የመማር ኢንትረስት ውስጥ ካላቸው እና ሞቲቬሽን ውስጥ ካላቸው ድረስ በደንብ አቀላጥፎን ባይናገሩ ኦር ኢቨን በጣም ኮንቨርሴሽን እንኳን ሆልድ ማድረግ የማይችል ስኪል ኖሯቸው ራሱ አክሰፕታንስ ያገኙ ልጆች እንዳሉ በተነገረኝ መረጃ እና ብዙ ሰዎች ኢንከሬጅ ሲያደርገኝ ነበር። እኔ አንፎርቹኔትሊ አልፎኛል። ሶ አይ ኩድንት ያ እዚህ መጣችሁ ሌሎች አፕላይ የምታደርጓቸው እነ ሆንጆ እነ ሌሎችም ፕራይቬት እነ ጃሶ እነ ለምሳሌ እኔ እንግዲህ በኔ ዩኒቨርሲቲ ያላቸውን እና በኔ የሰሟቸውን ነው በኔ ሰርክል የሰሟቸውን ነው የምነግራችሁ። ጄጂሲ ሳኔዮሺ የሚባል ስኮላርሺፕ አለ። ብቻ እነዚህ ያሉ ግን በየትኛውም ጃፓን ውስጥ ሌሎችም ዩኒቨርሲቲዎች ባሉበት ሁሉ ዩኒቨርሲቲ ሪኮመንድድ ስኮላርሺፕ ኢሊጂብል የምትሆኑበት ያው የተወሰነ ስኮር ይጠይቃሉ። አንዳንዶቹ ጃፓኒዝ ስኪል ይጠይቃሉ ምናምን እና እንደዚህ አይነት ኦፖርቹኒቲዎች አሉ ማለት ነው። ሶ በአጠቃላይ አሁን ደግሞ ማውራት የምፈልገው አይ ቲንክ አድቫንቴጅ እና ዲስአድቫንቴጅ ዋይ ጃፓን ከሌላ ሀገር አንጻር የሚለውን ነገር ልንገራችሁና አንደኛው
ያው አይ ቲንክ ለስ ኮምፒቲቲቭ ነው ብዬ አስባለሁ ከሌላው ከኢንተርናሽናል ኮሚቴ። አሁን ለምሳሌ አውስትራሊያ፣ ዩሮፕ ውስጥ ኦር ዩኤስኤ ምናምን ኦብቪየስሊ ሁሉም ሰው ከየትም ከየአቅጣጫ አፕላይ የሚያደርግባቸው ስለሆኑ ቁጥራቸው በጨመረ ቁጥር ያው ኦብቪየስሊ ኮምፒቲቲቭ ይሆናል። አይ ቲንክ የካልቸሩም የላንጉጁን ባሪየር ስላለ ከሌላ ቦታ አንጻር ጃፓን አፕላይ የሚያደርገው ሰው ትንሽ ነው ብዬ አስባለሁ። ሲቀጥል ደግሞ ኢንተርናሽናላይዜሽኑ ሜቢ የዩኒቨርሲቲዎቹ እውቅናም እንግዲህ ላይክ ከሌሎቹ አገሮች አንጻር ሜቢ ያነሰ ሊሆን ይችላል ብዬ አስባለሁ። አላውቅም። ኤኒዌይ ሌላው አድቫንቴጅ ደግሞ ሊሆን የሚችለው አይ ቲንክ እንትኑን የጃፓኒዝ ካልቸር የኤዥያን ላይፍ ስታይልን አፕሪሺየት የምታደርጉ ሰዎች ካላችሁ በጣም ዩኒክ የሆነ በጣም ዲፕ የሆነ በጣም ኦሪጂናል የሆነ ባህል አላቸው እና እሱን አፕሪሺየት የምታደርጉና ነው ፎር ዩር ኦን ፐርሰናል ሪዝንስ ማየት እንፈልጋለሁ ብላችሁ የምታስቡ ሰዎች ካላችሁ። ሲቀጥል ደግሞ ዲስአድቫንቴጁ ወይም ደግሞ ቻሌንጅ ናቸው ብዬ ማስባቸውን ልንገራችሁ። አንደኛው ምን መሰላችሁ? አይ ቲንክ ያው ትልቁ ጃፓን ውስጥ በጣም ትልቅ ቻሌንጅ ነው ብዬ የማስበው ቋንቋ ነው። ቋንቋ ለማያውቅ ሰው አንደኛ ትምህርቱም ኢቨን ኢንተርናሽናል ተብለው ወይም ደግሞ ኮርስ እንግሊዝኛ አማራጮች አሉ ምናምን እንኳን ብትሉ አብዛኛው ነገር በጃፓንኛ ነው። አሁን እኔ ኢቨን የምወስዳቸው ኮርሶች እንግሊዝኛ ያላቸው አሉ፣ ግን ኢሌክቲቭ ናቸው፣ የምፈልጋቸውን የምመርጣቸው አሉ። ስለዚህ አብዛኛዎቹ ፉሊ ጃፓኒዝ ናቸው። እውነቱን ልንገራችሁ እኔ ፉሊ ጃፓኒዝ ናቸው እና እንግሊዝኛ አማራጭ አለ ምናምን እንኳን ቢሉ እንኳን አንዳንድ ዌብሳይቶች ላይ አብዛኛው ፉሊ ጃፓኒዝ ነው። ግን ላኪሊ ደግሞ እኛ ያለንበት ታይም ደግሞ ትራንስሌሽንን በጣም ቀላል አድርጎታል። በቀላሉ ዶክመንት አፕሎድ አድርጋችሁ ኤአይ ላይ ትራንስሌት ማድረግ ትችላላችሁ። ቪዲዮዎችን ሪከርድ አድርጌ ትራንስሌት አድርጌ ማየት ትችላለሁ፣ ትራንስክራይብ ማድረግ ትችላለሁ ምናምን። ስለዚህ እሱ ነገር ኤቭሪቲንግ አቅልሎታል። ግን አሳይመንቶቹን አትሊስት ሰሚት ስታደርጉ በእንግሊዝኛ ፉሊ በእንግሊዝኛ ማድረግ ትችላላችሁ ማለት ነው። ግን ቢያንስ የሚመጣው አፕሊኬሽኖች፣ የሚለቀቁት አናውንስመንቶች፣ ኢቨን ስኮላርሺፕ ኢንፎርሜሽኖች ምናምን የምትሞሏቸው ፎርሞች አብዛኛው እንዳለ ጃፓኒዝ ነው። ስለዚህ ኢቨን ፎርሞችን ስሞላ ራሱ ትራንስሌት አድርጌ እያንዳንዷን ነገር ቲዩሽን ኤግዘምሽን ራሱ አፕላይ ሳደርግ እያንዳንዷን ነገር መጻፍ በእንግሊዝኛ ይፈቀዳል። ግን በእንግሊዝኛ ለመጻፍ ሲጀመር ጥያቄ ምንድን ነው የሚለው እዚህ ጋር ፎርም የሚለው ማወቅ አለባችሁ። እሱን እያንዳንዷን ነገር ኮፒ እያረግኩ ፔስት እያረግኩ ምናምን ትራንስሌት አድርጌ ወይም ደግሞ ፕሪንት አድርጌ እያንዳንዷን ትራንስሌሽን ጽፌ ከዛ በኋላ ፎርሟን ጽፌ ምናምንና አንዳንድ ጊዜ የሚወስዱ ነገሮች ሊኖሩ ይችላሉ እና ቋንቋ አንደኛው ትልቁ ባሪየር ነው። ሲቀጥል ደግሞ ተመርቄም ጃፓን ውስጥ መስራት እፈልጋለሁ ብላችሁ የምታስቡ ሰዎች ካላችሁ ለመስራት ራሱ የጂኤልፒቲ የሚባል የቋንቋ ስኪል ኤግዛም አለ እና አብዛኛዎቹ ቢያንስ ጂኤልፒቲ 2 or 1 ይጠይቃሉ። ያ ማለት 5 ቢግነር ነው ኦልሞስት ወደ አድቫንስድ ቢያንስ ኢቨን ቢዝነስ ሌቭል ጃፓኒዝ የምትናገሩ ሰዎች መሆን አለባችሁ። ተመርቄ ጃፓንኛ ሳልችል ስራ አገኛለሁ ማለት በጣም በጣም ከባድ ነው። ግን ቋንቋ ካወቃችሁና በደንብ ተፍ የምትሉ ሰዎች ከሆናችሁ አይ ቲንክ ስራ እንግዲህ ተመርቄ ያላየሁትም ሰው የምናየው ይሆናልና የዛሬ ስንት ዓመት ደግሞ የምነግራችሁ ይሆናል ኤክስፒሪየንሲንግ። ግን ቢያንስ በማየው በደንብ አንደኛ ጃፓኒዝ የሚናገር፣ ሁለተኛ ደግሞ ከጃፓኒዝ ካልቸሩ ጋር የተዋሃደ ሰው ከባድ ነው ብዬ አላስብም። ግን ስራ የመስራቱ ራሱ የራሱ አድቫንቴጅ ዲስአድቫንቴጅ ይኖረዋል። ጃፓኒዝ ካምፓኒ ያው እንግዲህ የወርክ ካልቸራቸው የወርክ ኢቲክሳቸው የስራ ባህላቸው ከኛ ጋር አይደለም ኢቨን ከመላው ዓለም ጋር በጣም ኤክስትሪም የሆነ ብላክ ካምፓኒስ የሚባሉ በጣም የበዙበት ይሄ በጣም ኦቨርወርክ አይነት ካልቸር ያለበት ነው እና ፋሚሊ ላይፍ ባላንስ ቫሊዩ የምታደርጉ ሰዎች ከሆናችሁ ያ እሱን ኮንሲደር ማድረግ ይኖርባቸዋል። እሱ ነው። ሲቀጥል ደግሞ ያው የጃፓኒዝ ባህል ዩኒክ እንደመሆኑ አንጻር የኮሚኒኬሽን ስታይሉ ዲፍረንት ነው። ከሰዎች ጋር የሚኖራችሁ ሪሌሽንሽፕ ላይፍ ስታይሉ ኮምፕሊትሊ ዲፍረንት ነው እና some people like it but it's not for everyone እና
ያ የሚከብዱ ነገሮች ሁሉም ላይክ በጣም ፍሌክሲብል ነኝ ብላችሁ እንኳን የምታስቡ ያሰባችሁትን ያህል ኢንተግሬት ማድረግ ሊከብዳችሁ ይችላል እና እሱ ነው። ሲቀጥል ደግሞ አይ ቲንክ አሁን ላይ ሪሰንትሊ በጣም አንታይ ፎሪነር የሆኑ ፖሊሲዎች ኤንድ ሙቭመንቶች አሉ ኦቨርኦል ማለት ነው። እንግዲህ ሰምታችሁ ሊሆን ይችላል አላቅም። በደንብ የምትከታተሉ ሰዎች ካላችሁ አሁን ላይ ፓርቲዎች እየተነሱ ነው ፎሪነር ጃፓኖችን ባህላችን እያበላሹ ነው ምናምን ፎሪነሮችን አንፈልግም ምናምን የሚሉ ሰላማዊ ሰልፎች እየወጡ ምናምን ማለት ያው ሁሉንም ሰው አይወክልም። ሲቀጥል ደግሞ ሁሉም ደግሞ የምርም ደግሞ ያው የጃፓኒስ ባህል በጣም ፔኩሊየር በጣም ዩኒክ እና በጣም የራሳቸው ህግ የራሳቸው ዌይ ኦፍ ዱይንግ ቲንግስ ስላላቸው እሱን ላይክ በጣም እንትን የሚሉ የማያከብሩ ባህሉን የማያከብሩ ፎሪነሮች ስላሉ እነሱን እንትን ለማለት ፖሊሲዎች ለምሳሌ ቪዛ ለማግኘት እየከበደ ነው። ኢቨን ስኮላርሺፖች ራሱ ለፎሪነሮች ሲሰጡ የነበሩ ስኮላርሺፖች በጣም እየተቆረጡ ነው። ሲቀጥል ደግሞ ኦቨርኦል አሁን የተመረጠችውን ፕራይም ሚኒስትር እንደዛ አይነት የምታቀነቅን እና ብዙ ሰዎችም ደግሞ ሰፖርት ያደርጓታል እና አይ ቲንክ ኦቨርኦል ያ ጀስት እሱን ብቻ ኦንላይን ላይ ብዙ ኢንፎርሜሽኖች አሉ ነው እሱን ነገር በደንብ ኮንሲደር ብታደርጉና ብታስቡበት እላለሁ። ሲቀጥል ደግሞ አይ ቲንክ ኦቨርኦል እኔ የምጠየቀው ጥያቄ ሬሲዝም አለ ወይ ምናምን የሚለውን ነገር ነው። ተማሪ ሆናችሁ ስትመጡ ያው ላይፋችሁን በቀጥታ አፌክት ስለሚያደርገው ማለት ነው። እኔ ፐርሰናሊ እንግዲህ ሬሲዝም የሚባለውን ነገር ኦፍኮርስ ሂር ኤንድ ዜር የሆኑ ኤክስፔሪንስ ማድረጋቸው ነገሮች አሉ ግን ይሄን ያህል እንደው በጣም ምርር ያለኝ ነገር የለም ኦነስትሊ ስፒኪንግ እውነት አንደኛ ጃፓኒዞች እንዲህ በቀጥታ የሚናገሩ ሰዎች ስላልሆኑ ኢቨን ሬሲስት ቢሆኑ ራሱ ይወድን ነው ላይክ ኦፍ ኮርስ ብዙ ቦታ በሄድኩበት ሩም አም ፕሮባብሊ ዘ ኦንሊ ብላክ ምናምን ግን ስቲል ስታንድ አውት የማድረግ ስሜት አይሰማኝም። ላይክ የራሴ የውስጤ ስሜት ካልሆነ በስተቀር ዞር እያሉ አያዩኝም። አሁን ቻይና በጣም ቲክቶክ ምናምን ሳይ አይ ዶንት ሲ ዛት ሂር ማለት በጣም ሰዎች በቃ እንዲህ ዞር እያሉ ምናምን ላይክ አሁን ለምሳሌ እኛ አንዳንዴ ፈረንጆች ሲመጡ ምናምን በተለይ ወደ ካንትሪ ሳይድ ሰም ፓርትስ ኦፍ ኢትዮጵያ ምናምን የምናደርጋቸው ነገሮች አሉ አይደለ? እንደዛ አይነት ሰዎች ማየት ራሱ ቢፈልጉ ላይክ እንትን ራሳቸውን ኢንሂቢት ስለሚያደርጉ ያን ያህል አቴንሽን አይሰጧችሁም። የራሳቸውን ቢዝነስ ነው በቃ እንትን የሚሉት ምናምን እና ያ ጀስት ባህሉን እስካከባራችሁ ድረስ ከአፍሪካ ነው የመጣሁት ከኢትዮጵያ ነው የመጣሁት ስትሉ የሚጠይቋችሁ ዊርድ የሆኑ ኦር በጣም ግን የሆነ ላይክ ስለማያውቁ ልበለው አይ ዶንት ኖ ብቻ ላይክ የተነገራቸው ናሬቲቭ ኮምፕሊትሊ ሌላ ነገር ስለሆነ የሚጠይቋችሁ ዊርድ የሆኑ ኦር ደግሞ የማትጠብቁት ነገር ሊኖር ይችላል። ግን እነሱ ነገሮች አይ ውድንት ኮል ዘም ሬሲዝም። እሱ ግን የኔ ኤክስፒሪየንስ ብቻ ነው። ሌሎች ኢትዮጵያውያንን ደግሞ ብትጠይቁ ኮምፕሊትሊ ተቃራኒ የሆነ ነገር እና በጣም የተበደሉበትን የተማረሩበትን ነገር ደግሞ ሊነግሯችሁ ይችላሉ። ስለዚህ እሱን አይ ኩድንት ቢ ሹር በት ኤኒዌይ ሌላ ላይክ ይሄን ቪዲዮ ከማለቁ በፊት ላሰምር የምፈልገው ነገር ምንድን ነው፣ ለማስተርስም ለፒኤችዲም ለሪሰርች ስቱደንት መምጣት የምትፈልጉ ሰዎች አሁን ኢትስ በጣም ዘ ቤስት ታይም አክቹሊ። ምክንያቱም አሁን ኤፕሪል ኤንድ ኦፍ ኤፕሪል ነው አይደል? ሶ ሜይ 29 ሜክስ ስኮላርሺፕ አፕላይ ማድረግ የምትፈልጉ ሰዎች የኤምባሲው ኢንተርናል ዴድላይን መሆኑን ወቁ። ሲቀጥል ደግሞ ኢቨን ለሰልፍ ስፖንሰርድ የሚሆን ለሌላም ስኮላርሺፕ ለሪሰርች ስቱደንት የሚሆን ምናምን መምጣት የምትፈልጉ ሰዎች 6 ወር ቀድማችሁ ነው አፕሊኬሽኖቹ ማዘጋጀት ያለባችሁ፣ ሱፐርቫይዘር ኮንታክት ማድረግ ያለባችሁ ምናምን ዘሆል ፕሮሰስ ማለት ነው። እና አክሰፕታንስ እንትናቸው 2 ነው ብዙ ጊዜ ኤፕሪል እና ኦክቶበር ነው። ሶ ኤፕሪል ብዙ ጊዜ ጃፓኒዝ ተማሪዎች ናቸው የሚመጡት እና ኢንተርናሽናል ተማሪዎች ብዙ ጊዜ ኦክቶበር ነው የሚቀበሉት። ስለዚህ ኦክቶበር ደግሞ ከሆነ ኦክቶበር እንግዲህ 6 ወር ነው የቀረው። ስለዚህ 6 ወር ሜይ እና ጁን ኢዝ ዘ ራይት ታይም ሱፐርቫይዘር ኮንታክት ለማድረግ ማለት ነው። እና ከዛ ወደ ጁን ጁላይ ምናምን በቃ የሆነ ነገር ወስናችሁ
ከዛ በኋላ ለዶርሜተሪ አፕላይ የምታደርጉበት፣ አፕሊኬሽናችሁን የምትጨራርሱበት፣ ዶክመንታችሁን ምናምን ላይክ እንትን የምትሉበት ምናምን ነው እና ከዛ በኋላ ኦክቶበር ስለሆነ የሚጀምረው ሴፕቴምበር ምናምን የምትመጡበት ኢቨን ሪሰርች ስቱደንት የምትፈልጉ ከሆነ ከዛ ቀድማችሁም ሪሰርች ስቱደንት አይ ቲንክ ኢት ዳዝንት ማተር ላይክ ትሩአውት ዘ ይር ይቀበላሉ። አይ ቲንክ ግን ያው ከምትጀምሩበት 3 ወር እስከ 4 ወር ምናምን ቀድማችሁ ስለሆነ ጀስት እሱን ነገር እንድታውቁ ነው። እና በትክክል ደግሞ ማስተርስ በኦክቶበር መጀመር እፈልጋለሁ የምትሉ ሰዎች አሁኑኑ ዶክመንታችሁ ማዘጋጀት፣ ሱፐርቫይዘር ኮንታክት ማድረግ፣ ሰርቻችሁን ዩኒቨርሲቲዎቻችሁን ሰርች የምታደርጉበት ታይም ነው የሚለውን ነገር ሪማይንድ ላደርጋችሁ እፈልጋለሁ። በተረፈ ግን ይህን ያልመለስኳላችሁ ጥያቄዎች ካሉ እንግዲህ ኮመንት ላይ ያሳውቁኝ። ያ ጀስት ጃፓኒዝ የሆኑ ዩኒቨርሲቲዎች ውስጥ ያላችሁ ሰዎች ካላችሁ ደግሞ ያላነሷቸው ነገሮች ካሉ ኮመንት ላይ ኢንፎርሜሽን ብትሰጡን ደስ ይለኛል። ኤኒዌይስ ግን ስለሰማችሁኝ ይሄን ቪዲዮም ደግሞ ሳልሰራ ስላቆየሁት በጣም ነው ይቅርታ የምጠይቀው። ኤኒዌይስ ግን ጠቅሟችኋል ብዬ አስባለሁ። አመሰግናለሁ ስለሰማችሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።